ብዙ የመማር ፍላጎት ነው የነበረኝ ቴክኖሎጂ ላይ ነው ማተኮር ፎር ኤግዛምፕል እኔ አቢ ከድሮ ጀምሮ ጠቅላይ ሚኒስትርነቷ ነበረች ጉዳዩ እርግጠኛም ነበር 100% ተጠራጥሮ ማያቀም ያኔ ከ98 ጀምሮ እስከ 2002 ነው አብረን የነበርነው 100% እርግጠኛ ነኝ ነበረው እሱ አንተ ግን ይሆናል ጠቅላይ ሚኒስትር ብለህ ትገምት ነበር? ቆይ መጣለው ምንጫችን የተለያየ ነው ፍላጎቶቻችንም የተለያዩ ነው የነበሩት ለጠየቅሽኝ ጥያቄ አሁን እንዴት አስበዋለሁ ምናምን ብልሽ ውሸት ነው የሚሆነውና አዎ ትገምት ነበር? አዎ እንዴት አንደኛ ፍላጎቱ እንትን ያደርገዋል የፖለቲካው አካሄድም አቢ ደግሞ የነበረው ፍላጎትም መተማመንም እንትንም አይደለም እኔ ዝም ቢዮ ብቃቶችም ነበሩት ያኔ እኔ ማቃቸው ያኔ የነበሩ ብቃቶች ድፍረት ነበረው ፕሮጀክቶች በተለይ ትኩረት የሚስቡ ፕሮጀክቶች መፈጸም በጣም ጎበዝ ነው የነበረው ከዛ እኔ አሁን በጣም አጥንቼው የሆነ ነገር ለሰዎች ማቅረብ ይከብደኛል ለማቅረብ ብዙ ጉዳይ አይደለም ፖለቲከኞች ይሞጩና አባይ ፀሐዬ ለነሱ ለማስረዳት ብዙ ትኩረትም አልሰጠውም እኔ አቢ ግን ቴክኖሎጂው ገብቶት ለሰዎች ማቅረብም በጣም ጎበዝ ነው የነበረው የተወሰኑ ብቃቶችም ታያለህ ፍላጎቱ ታያለህ መተማመኑ ታያለህ የኢትዮጵያ አካሄድም ስታይ እንዲያው 2002 በዚህ ኦልሞስት እርግጠኛ በመሆን አንደኛ ፋክተር የሆነው የኢህአዴግ አካሄድም ስታይ ሄዶ መቆሙ እንደማይቀርም 2002 ግልጽ ነበር ገብቶን ነበርኛ ሶም እንዲያው ምን ሞክረን ነበር መሰለሽ አብረን እንድንገባ ወደ ፖለቲካው አብረን እንድንገባ አቢ ወደ ኦህዴድ እንዲገባ እነ ቢኒያም ምናምን የትግራይ ሰዎች ወደ ህወሓት እንዲገቡ ማናቸው በአዴኖች ደግሞ እነ ተመስገን በአዴን ውስጥ እንዲገቡ በዚህ አድርገን ኢህአዴግም ኢንሳ ያለው ኢንሳ እዛ የነበረው ኢንሳ ወደ ኢህአዴግ ገብቶ ኢህአዴግ የተሻለ እንዲሆን ኦፍ ኮርስ ፍላጎት እንዳልኩሽ ፍላጎታችን ይለያያል አመጣጣችንም ይለያያል ልንባላ ነበር ነው ወይዛ ወይስ ተጻምረን የሆነ ነገር እንፈጥር ነበር አላቀም ሙከራዎች ግን አድርገን ነበር ወደደች ተቀበሏቸው እና አቢን እነ በአዴን ተመስገን ማለት በጣም በትልቅ ክብር ተቀበሏቸው ምናምን ህወሓት ለኛ ምን አለን አስተውሳለሁ እጭ ሆናችሁ ካልገባችሁ አለን እጭ ማለት ገና ልንሞከር ማለት ነው ከማን አመራሮች ነን ኢንሳ ውስጥ ተሞክሯል ይሄ የምትሉት ልማታዊ መንግስት ይሄ የውትድርና ዶክትሪኑ ምናምንም እናውቀዋለን እኛ እንዴት እጭ ሆነን እንገባለን የሚል ኢጎ ተናነቀን እኛ ቀረን እነሱ ገቡ በዛ መንገድ ነው ለውጥ የመጣውና